ራእይ ያለው ሰው ወደድክም ጠላህም ከፍተኛ የሆነ መከራ ይደርስበታል። እኔ እግዚአብሔር ያለፍኩበትን መከራ በዚህ ሌቭል እንደማልፍ ቢነግረኝ ኖሮ ይኸውላችሁ አንድ እግሬን አላነሳም። እንኳን ቀባኝ አረፌ እዛው ነበር መኖር። ስማ ራእይ ካለ ትመታለ። አሜን ባትልም ትመታለ። የሚመታ ደግሞ እግዚአብሔር ነው። ዮሴፍን ወንድሞቹን የሸጡት ኧረ ተው እባክህ፣ በወንድሞቹ እጅ ተጠቅሞ እግዚአብሔር ነው ኮርጎ ሰባብሮ ገሎ ዮሴፍን ከውስጡ አራግፎ አውጥቶ መጨረሻ ላይ ለክብር ያስቀመጠው ራሱ እግዚአብሔር። አንዳንዶቹ መከራ ከእግዚአብሔር ናቸው። እግዚአብሔር የሚወዳቸውን ሰዎች በሰላም ነው የሚያኖራቸው ብለህ የምታስብ ከሆነ መጽሐፍ ቅዱስን በደንብ አንብብ። ጳውሎስን ነው የሚወደው እግዚአብሔር። ሲገረፍ፣ ሲደበደብ፣ ሲመታ፣ እስር ቤት ሲገባ፣ ሲራብ፣ የሚጠይቀው ሲያጣ፣ ዘመድ ሲያጣ፣ ልብስ ሲያጣ፣ እውነተኛ ባለ ራእይ ከማንም ሰው የበለጠ መከራና ችግር ውስጥ ያልፋል። መከራ ውስጥ አለፍክ ማለት የእግዚአብሔር ዓላማ የለብህም ማለት አይደለም። በሰላም ኖርክ ማለት መከራ ከሚያልፉ ሰዎች የተሻልክ ሰው ነህ ማለትም አይደለም። ስለዚህ ራእይ ካለ ፈተና አለ። እናንተ ስለ እግዚአብሔር መንግስት ብላችሁ በመከራ ያላችሁ ሰዎች ስለ እግዚአብሔር መንግስት ብሎ ምንም መከራ ውስጥ ከሌሉ ሰዎች ትሻላላችሁ። በምድር ላይ ካሉ ሰዎች ሁሉ የተሻለ ፖዚሽን ያላችሁ ናቸው። እግዚአብሔር ባለዕዳ ስላልሆነ ሳይባርካችሁ በእናንተ ተአምር ሳያደርግ ከዚህ ምድር አታልፉ።